እዴ እንካ ምንድነው? ስጦታ ልሰጥ ነው። እኔ የሌባ ተቀባይ አይደለሁም። እሺ የሌባ ወንድም እንጂ። እዴ አቡ እየዘረፍክ ነው። ሙያ ውስጥ እየከተትከኝ ነው አይደል? አይደለም እንትን የቤቱ ባለቤቶች አሰራልን ብለውኝ ነው። ለዛ ነው። እና ታዲያ ለምን በበር አልገባህም? ለነገሩ ቶ በበር የመግባት ፎቢያ ስላለብህ እንደ ልብስ ማስጫ ገመድ ግንብ ለግንብ መጠምጠም ነው የሚያምርህ። እና ሰዎቹ የት ሄደው ነው? ሰዎቹ አደራ አሰራልን ብለውኝ ሄደው ከዛ በሩ ተቆለፈ። አይ አላምንህም። እየሰረክ ነው። ወንጀል ውስጥ እየከተትከኝ ነው። አልከትህም። በሩ ጋር ሆነ ታየኛለህ። የምን በር? የወንጀሉ። እንካ ለማሰራት ነው። ተቀበለኝ። የታለ ሲስተም ዩኒቱስ? ስለምን ሲስተም ነው የምታወራው? እኔ እንደዚህ አይነት ያሰራረቅ ሲስተም አላቅም። ስለታዘዝኩ ብቻ እኮ ነው። ወይ መደናቆር። ይኸውልህ ሲስተም ዩኒት ማለት ኧረ ጩባው፣ አሁን እዚህ ግንብ ላይ ሆኜ ልታስረዳኝ ነው? ሰው ወርድ አይደርስም። አሁን ቶሎ ሩጥ። ለምንድን ነው የምሮጠው? ቶሎ እንድንሸጠው ነው ባሉኮቹ ሳይመጡ። አንተ ሌባ እየሰረክ ነው አይደለ? አሰራልን ካሉ ለምንድን ነው የምትሸጠው? ብር ሳይተውልኝ ረስተው ሄደው ከዛ በኋላ አሁን እሱን ሸጠን ማለት ነው። በብሩ እናሰራበትና ከዛ ሲመጡ ይሰጡናል ብሩ። እኔ ምንም የምትለው ነገር አልገባኝም። ቆይ ምን ሆኖ ነው የተበላሸው አሉ? ሱስ ጀምሮ